ትላንትና እኔ ዲቪ ሞልቻለሁ ትላንት አልዋሽም ዶክተር አፈሩብኝ አሜሪካ ለመሄድ ነው የኔ ጉጉት እርሶ ደግሞ ከአሜሪካን ፓስፖርቱን ይዘው እዚህ መጥተዋል ልጆትም መጥተዋል እዚህ በትረስላሴ ይባላል የአሜሪካ ስሙ ማን ነው ጆሹዋ ወደ በትረስላሴ በአምርኛ ጆሹዋ ኢያሱ ይገርማል እኛ ከአበበ ወደ ጄምስ ስንቀየር እናንተ ከጆሹዋ ወደ በትረስላሴ እግዚአብሔር ይመስገን ልጆቱስ ለምንድን ነው የመጣው ምንስ ያደርጋል እዚህ ልጄ ዲያቆን መሆን ይፈልጋል እና እዛ አሜሪካን ሀገር ይቅርታ እንደ ዶክተር ዲያቆን መሆን ይፈልጋል እዚህ ውስጥ ለዚህ ቤተሰብ ግን ክብር ይገባል እውነቱን ለመናገር ዲያቆን ከዛ መጥቶ እዚህ ዲያቆን ድቁና ልጄ እዛ አሜሪካን ሀገር ቤተክርስቲያን ውስጥ አድጓል እዛ ዋሽንግተን ዲሲ ያለው ቤተክርስቲያን እና ከ4-5 ዓመት ጀምሮ እሱ ሁሉ ጊዜ ቤተክርስቲያን ውስጥ ሲገብቷል መንጣፍ ማስተካከል ይጀምራል ነበር ወይም መጋረጃ ማስተካከል ጀምሯል ቤተክርስቲያን ያገለግላል እና ከ7-8 ዓመት ጀምሮ እሱ ቅዳሴ በሙሉ ይቆማል ነበር እና ልጆቹም ህዝቦች በመጽሐፍ ሲባርቋል ልጄ ሁሌ መለቀስ ይጀምራል ነበር ስለዚህ እሱን ይጠይቃል ነበር ምንድነው ይሄንን መለከስ ማሚ እኔ እንደ ይሄንን ልጆቹ መሆንን ይፈልጋለሁ ግን እዚህ ሀገር ትምህርት የለውም ድቁና አሜሪካን አይሰጥም ድቁና እሱ ነው የቀረው ብዬ ነው የኢትዮጵያ ይሻላል ኦሪጂናሉ ይሻላል እና ኦርጋናይዝድ ናቸው እዚህ ብዙ ትምህርት አለ ጠዋት ማታ ሳምንት በሙሉ ትምህርት አለ ያሁን ይደቁናል እዚህ በእግዚአብሔር ፍቃድ እንደው ተመልካቼ ፊት ልጠይቁት ዶክተር ቀደም ወጣቱን ሲናገሩ በአገሩ ባህል ባለባበሱ በቋንቋው በመናመን ለራሱ ቋንቋና አለባበስ በአጠቃላይ ላለው ሀብት ክብር የለውም ወይም ደግሞ በደንብ አልያዘውም ሲሉ ነበር እርስዎ ልጠይቁት ግዕዝ ይችላሉ ግዕዝ ተማሪ ነኝ እስከ መካበር የግዕዝ መጨረሻ የለውም በግዕዝ እስኪ የሆነ ነገር በሉልኝ አሁን ስብሰባ ላይ ሲነበርኩ ይህንን ፍቅሬ ዘጻድቃን ወዘኃጥአን መዝሙረ ዘዳዊት ሃሌሉያ በቱ በእሲ ዘኢሖረ በመከረ ረሲያን ወዘኢቆመ ውስተ ፍኖተ ኃጥአን ወዘየነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ሰምረቱ ወዘሕጎ ያነበብ መዓልት ወሌሊተ ويكون كما أنت تكيت هذا مهزماي أنت تهو فرحة ببجزها وكتلاني النجف وكلو جبري هتم أكو كما ز هتانس أكو كما ز دائمو كما مريت يكفون نفاس مكتمتر وبأنتزا يتنسه الرسيان مدين ويهاتان واستمكرتات كان اسم يامبر إكزابير فنتومو لتاتكان وفنتومس لهاتان تتفق سبعة لآب ووالد ومنفس قدوس እኔ ምንም ግዕዝ አላቅምና አሳፈረኝ አንድ ነው የምችላት ሰላም ለኪ ከሱ ምንም አልችልም አይዞት የሁሉም ሰው ነፍስ ግዕዝ ይችላል ነፍሱ የእግዚአብሔር ቋንቋ ይሰማል ስለዚህ መማር ትችላሉ ነፍሳችሁ ይሰማል ግዕዝ ስለዚህ ተማሩ ነው እኛም ዘለን እንግሊዘኛው ላይ ነው አሁን ብዙ ጊዜ እርግጠኛ ነኝ አማርኛ እኛ ከሰዎች ጋር ሲነጋገሩ ከርሶ ጋር እንግሊዘኛ ማውራት ሰዎች የማወቅ ምልክት አድርገው ያዩታል ብዬ አስባለሁ እርሶ ደግሞ አማርኛ ቢያወሩ ደስ ይለዎታል ወይም ደግሞ የሀገር ውስጥ ቋንቋ ቢያወሩ ይሄንን ለኔ በጣም ይገርማል እኔ ሁሉ ጊዜ በአማርኛ ነኝ ሲናገር ሰዎች በእንግሊዝኛ ይመለሳሉና ለምን መሰሎት ቋንቋቸውን ለማሻሻል እኮ ነው እዛው ግን አገር ለማክበር በአማርኛ መነጋገር ይሻላል እኔ እንደዛ ይመስላል ምክንያቱም ወደ ፓሪስ ፈረንሳይ ሲትሄድ ከፈረንሳይ ህዝቦች በእንግሊዝኛ ሲተናገር ህዝቦች በሙሉ በፈረንሳይኛ ይመለሳሉ ደስ ብሏቸው የአገር ክብር ለመጠበቅ የአገር ቋንቋ ለመጠበቅ
ፈረንጆች ወደ ፈረንሳይ ሲሄዳ በሌላ ቋንቋ ሲናገር ፓሪስ ውስጥ ሁሉም ሰው በፈረንስኛ ይመለሳሉ። እንደው የመጨረሻው ዘመን ሲመጣ ኢትዮጵያ ከሚዳንባት ሀገሮች መሀል አንዷ ናት የሚል ንግርት አለ። በዛ ያምናሉ? ይሄንን በጣም እኔ ያምናለሁ። መጀመሪያው ይሄ ካለ እግዚአብሔር ነው። እሺ በያለም መጨረሻ የደቡብ ንግስት ዓለም በሙሉ ትፈርዳለች አለ እና የደቡብ ንግስት 3 ትርጉሞች አለ። ንግስት ሳባ ናት፣ ኢትዮጵያ ናት፣ ኢትዮጵያ ተዋሕዶ ቤተክርስቲያን ናት። ስለዚህ በይሄንን እኔ ያምናለሁ። ምክንያቱም የተዋሕዶ ቤተክርስቲያን ልጅ ነኝ፣ ኦርቶዶክስ ነኝ፣ ክርስቲያን ነኝ። ስለዚህ በካለ እግዚአብሔር እኔ ያምናለሁ። ይሄንን ፍርድ ደግሞ ፍርድ ራሱ ከመቅደስ ይወጣል። ስለዚህ ፍርዱ በመቅደስ ውስጥ ያለው ህዝቦች ይጀምራል። ኦኬ ሶ በካህኖች፣ በዲያቆን፣ በኢትዮጵያውያን በእኛ ይጀምራል ፍርዱ በእኛ ይጀምራል። ከዛ በኋላ የኢትዮጵያ ቅዱሳኖች ዓለም በሙሉ ይፈርዳሉ። ስለዚህ በይሄንን እኔ ያምናለሁ እና ስለዚህ በመጨረሻው ዘመን ስልኬን የት ነው ያደረኩት? ልደውልና ይሄን ዲቪ ልሰርዘው እንጂ በመጨረሻው እዚህ መቀመጡ ይሻላል ነው አሁን ይሻላሉት። እርሶም እዚህ ለነገሩ መጥተዋል። ሰዎች አሁን ለምሳሌ ከሞቀ ቤቶ የአሜሪካን ህይወት ማለት ከተለያዩ ዓለማት ሰው የሚጓጓለት ቦታ ነው አሜሪካን መኖር። ከዛ ሲመጡ እዚህ መብራት የለም፣ አንዳንዴ ይቆራረጣል፣ ውሃ ሊጠፋ ይችላል። ይሄ ነገር አያጋጥምም አይደል? አሜሪካን እንደዚህ አይነት ስቃይ ወይም እንዲህ አይነት ነገር ሲያጋጥመዎት እንደው ምን ነው ባልመጣው ብለው ያውቃሉ? ኢትዮጵያ በፍቅር በመንፈስ በእምነት ትደስ ያላት አሜሪካን ሀገር የስጋ ፍላጎት ሀገር ነው። የስጋ ፍላጎት ሀገር ነው። የገንዘብ አገር ነው። አሁን በያለም መጨረሻ ገንዘብ ራሱ ጣዖት ሆነ፣ ይመለክበታል። ሁሉ ነገር ከእግዚአብሔር በላይ ሲሆን ጣዖት ነው። እና አሁን ገንዘብ ራሱ ብዙ ሰው እንደ እግዚአብሔር ያያል። እምነታችን ባንክ አካውንት ውስጥ ገብቷል። እና ግን የኢትዮጵያ በረከት መጽሐፍ ቅዱስ ውስጥ ወደ መንግስተ ሰማያት የሄደው መንገድ የጭቃ መንገድ ነው አይደለም? ድንጋይ ያለው መንገድ ነው፣ ጭቃ መንገድ ነው። ወደ ሲኦል የሄደ መንገድ ቆንጆ መንገድ ነው። በቃ አስፋልት አይቼዋለሁ። አስፋልት ነው፣ ሰፊ ነው። ቀለበት በቃ የፈጣን መንገዱን ግን ወደ መንግስተ ሰማያት የሄድ መንገድ እንደ የክፍለ ሀገር መንገዶች ናቸው። እንደ የገዳም ወደ ገዳም ስትሄድ በረከት ለማግኘት መንገዱ በቃ የጭቃ መንገድ ነው፣ ድንጋይ ያለው መንገድ ነው። ፈተና አለው። እዛ አሜሪካን ሀገር ብዙ ሰው በአይናችን ይወድቃሉ። ሁሉ ነገር ሲታይ ቆንጆ ይመስላል፣ ግን ውስጥ ባዶ ነው። ብዙ ወደ አሜሪካን ሀገር የሄደው ልጆችም እኔ አይቻለሁ። ምክንያቱም ሰንበት ትምህርት ቤት አስተማሪ ነበርኩኝ እና የኔ ተማሪዎች ወጣቶች ነበሩ፣ ሃይ ስኩል እና ኮሌጅ እና ብዙ በድረግ ይወድቃሉ፣ በዘሙት ይወድቃሉ፣ በብዙ አይነት ሱስ። ዘሙት ራሱ ሱስ መሆን ይችላል። ፖርኖግራፊ፣ ይሄንን ዘሙት ፊልሞች ያያሉ፣ ሱስ ይሆናል እና ውስጥ ባዶ ይሆናል። ውስጥ ባዶ ሲሆን ጥሩዎች ወደ ቤተ ክርስቲያን ይመጣሉ እና ይሄንን ልጆችም በጣም ያሳዝናል። አማርኛ አይችሉም፣ በብዛት አማርኛ አይችሉም። አሜሪካን ሀገር አድጉ ኮንፊውዝድ ይሆናል። ወይ ከዚህ ያልሆኑ ወይ ከዛ ያልሆኑ። እና ባዶ ሲሆኑ ድረግ ውስጥ ሲገቡ ሁሉም ወደ ቤተ ክርስቲያን ይሮጣሉ። እና ይሄንን ልጆችም የኔ ልጆች ሆኑ፣ የኔ ተማሪዎች ሆኑ እና ቀስ በቀስ ወደ ሃይማኖት ወደ ባህል ሲመለሳሉ። በቃ እንደገና ክብር ይመለሳል፣ ሰላም ያገኛል፣ ኩራት ያገኛል፣ ብዙ ነገር። ይሄ ዋናው ሀብት ነው። ምክንያቱም ይሄንን ሀብት ሲጠፋ ምንም ነገር አይጣፍጥም። የሚበላው ራሱ ሰውነት አይሆንም።
በጣም የሚገርም ነው። ስለ እርስዎ ስሰማ በገና ይደረድራሉ ዶክተር? አዎ። በገናም አልችልም። በገናው ቢኖር ኖሮ ጥሩ ነበር። በገናው መጥተዋል እንደዚህ? አዎ፣ በየጓደኛዬ ሀሳብ እኔ ትንሽ ስለ በገና መናገር እችላለሁ ወይ? ስለ በገና አላውቅም። አዎ ይንገሩኝ። አዎ በገና ዝም ብሎ እንደ ሌላ የሙዚቃ ኢንስትሩመንት አይደለም። እንደ ጊታር እንደ የካህን ልጆች ዘንፈን አይደለም። በገና ራሱ የተባረከ እቃ ነው እና እግዚአብሔር ይሄንን እቃ የተባረከ እና ኖርማሊ የኔ በገና ከቤቴ አይወጣም፣ ግን ለእናንተ ክብር ሲባል ወጥተዋል ነው የሚሏቸው። አዎ እና ሰው ፊት ለፊት ይሄንን እኔ መጀመሪያው ጊዜ ነው። የመጀመሪያ ጊዜ በገና እስኪ እንስማ። ምክንያቱም ቅድም ግዕዝ የኛ ሆኖ በቃ እንግሊዘኛውን ብናውቅ ይሻለናል። በገና የኛ መሳሪያ ሆኖ አበሻ ባንድ ጋር እንደ የሀገር ውስጥ ነገር አይቻላቅም። ግን እንዲህ ከውጭ ሲመጡ ከሞቀ ህይወታቸው መጥተው ግን መሀላችን ሲኖሩና ሲያውቁት እኛ ላለን ነገር ክብር ይኖራቸዋል። እንደው ለስንብት ዶክተርን የማስቸግረው በበገና አንድ መንፈሳዊ መዝሙር እንዲያቀርቡልን ነው። በገናውን እባክዎ፣ በገና ወደዚህ ይምጣ እስኪ።